ፎቶአቸውን ከዚህ በኋላ የምናያቸው ሰዎችን ይመለከታል። ግርማሜ ነዋይ በእነዚህ ካታጎሪ ሊታይ ይችላል። ኃይሌ ፊዳ እዚህ ሊታይ ይችላል። ብርሃነ መስቀል ረዳ እዚህ ሊታይ ይችላል። ተስፋዬ ደበሳይ እዚህ ሊካተት ይችላል። ሌሎችም ብዙ አሉ። አራተኛው ስደተኞች ምሁራን ናቸው። በዚህ ቤት ያለፉ በሌሎች ኮሌጆች ያለፉ ሁለተኛ ሶስተኛ ዲግሪያቸውን በውጭ ሀገር የተማሩና እዛው የቀሩ ማለት ነው። ፕሮፌሰር ገቢሳ እጀታ ሊወሰድ ይችላል። ፕሮፌሰር ኃይሌ ገሪማ ሊወሰድ ይችላል። ፕሮፌሰር ጌታቸው ሊወሰዱ ይችላሉ። ዶክተር ተስፋዬ ቢፍቱ ሊወሰድ ይችላል። ዶክተር ተስፋዬ ቢፍቱ ብዙ ጊዜ በኢትዮጵያ የምሁራን ዲስኮርስ ውስጥ ስሙ አይነሳም፣ ግን